ምን ተማሪ ነበር? መጀመሪያ ላይ ቅሽም ተማሪ ነው። በብዙ ኳስ በጣም ወድ ነበር። እንደ እግር ኳስ ወደው ነገር አልነበር። ስለዚህ እንደ ሁሉም የድሮ ልጅ የሆነ በቃ ኳስ ተጫዋች ነበር። በቃ ኳስ ተጫዋች ሁሉም ሰው እንደዛ ነው። ለብሔሬ ጮት ትፈልግ ነበር? እንደዛ ታስብ ነበር? ወይ ትንሽ ልጅ ነኝ ያኔ። እስከ አራተኛ ክፍል እዛው በሾፍቱ ቆይቼ ይሄ ልጅ አይማርም እዚህ ከተቀመጠ ተብሎ ወደ ኳስ አብዝተው ናዝሬት ተላኩ። አዎ በኳስ ናዝሬት ተላኩ። ናዝሬት አንድ አጎቴ ያስተምር ነበር። አንድ ሌላ ደግሞ ዘመዳችን ዳይሬክተር ነበር የትምህርት ቤቱ የገላውዲዮስ አንደኛ ደረጃ ትምህርት ቤት። ሶዛ ስገባ አስተካከሉ። አራተኛ ክፍል ላይ ማለት ነው። አራተኛ አምስተኛ ክፍል 5 6 7 ገላውዲዮስ ተማርኩ። እዛ ትንሽ መስመር አስያዙ። ይሄ መጫወታም በልክ ነው፣ ጥናትም ግድ ነው። ስለዚህ ከዛ በኋላ ሲሪየስ ሆንኩ ትምህርት ላይ። በዱላ ነው ያስተካከሉ? እኔም ልጠይቅ ነበር። አይ ያኔ ትንሽ መኮርኮም ምናምን አለ፣ በጣም ኃይለኛ ዱላ ምናምን አላስፈልገኝም። አትሊስት ቦታው መቀየሩ ነው እንትን ያደረገው። ቦታው ተቀየረ ትንሽ። ይሄ እንትኑ ኢንቫይሮንመንቱም ተቀየረ። አስተማሪዎች ቤት ነው ያለው። ሶ ትንሽ እዚህ ያለ አባቴ ምንም በአመት አንዴ ሰኔ 30 ነው የሚያገኝህ እና ሪፖርት ካርድ የሚባል አለ ያኔ ሰኔ 30 እንደዚህ በሰልፍ ትሄድና እሱ አዲስ አበባ ነው የሚሰራው። ማታ ይመጣል ወደ 10 ሰዓት ምናምን። ለዚህቹ ቀን እዛች ቀን እርሊ ይመጣል እና ያሰልፈናል። ቤት ውስጥ ከትዋን ፖይንት ወደ 30-33 ልጅ ነበር እንዴ። ቢኮዝ ይሄ ከገጠር የቤተሰብ ምናምን አምጥተህ ታስተምራ ግዴታ ነው። የእናቴ ዘመዶች ይመጣሉ። ብዙ ሆነን ነው የምንኖረው። ጋንታ አንድ ቡድን 2 ቡድን አለ። እና ትላልቆቻችን ነበሩ፣ እንትኖች ነበሩ። ትሰለፋለህ። እሱ ሲመጣ ካርድ ታሳያለህ። ከአንደኛ እስከ 3ኛ ካልወጣህ ኃይለኛ ኩርኩም ታገኛለህ። ብሬ ሁሌ ነበር አምትኮረኮም። አንዴ ነው እኔ 4ኛ ክፍል ላይ ነው በደንብ አንዴ ተኮረኮምኩ። በዛው ወደ ገላው አንዳንድ ኩርኩም እኮ አለ መንገድ ያስቀይራል እንዴ፣ ይበሰዋል። ወሳኝ ኩርኩሞች አሉ እኮ ኃይለኛ። ፋዘር ሰኔ 30 ላይ 33 ኩርኩም ብለው 30 ተዘጋጅተው ለ33 ኩርኩም። አይ እሱን ፈርቶ ብዙ ሰው ደህና ነበር። ትምህርት የተወሰነው ነበር መጀመሪያ ላይ እንደዛ ነበር። ስለዚህ በደንብ እዛ ስትሄድ ግን እዛ ማነው ገላውዲዮስ ስትሄድ ትምህርትን በአመት አንዴ አይደለም ጥሩ ሰራህ አልሰራህ የምትባለው። ትንሽ መከታተልም አለ አይደለም። ደብተርህንም ያዩታል፣ መጽሐፉንም ያዩታል። ሶ ሲሪየስ ይሆን ትሄዳለህ። ግን የቤት ኢንቫይሮንመንት ኢዝ ቬሪ ኢምፖርታንት ኢን ተርምስ ኦፍ ትምህርት። የሚያነብልህ የሚያስተምርህ ምናምን ሲኖርና ሳይኖር አንድ አይደለም። የሆነ ቪዲዮ ነበር አሁን ሳራ ሰው ጠይቃ አንዴ ቆይ የሆነ ቪዲዮ ነበረ ትዝ የሚለው አንተ ይድን እስኪ ነበረበት። እሱ ምን ላይ ነበር? እሱ እንደዛ ለምንድን ነው እንደዛ ደስ በጣም ደስ ብለዋል። እና እኔ እኮ ምን ዳንሳ አይደም ተብላችሁ አይ ዋት ደስተኛ ነኝ እንዴ ምንድን ነው? አይ ፖለቲሻኖች እንደዛ ሲዝናኑ ሪላክስ ያደርጉ አይተን ስለማናቅ ነው። አይ ቲንክ የደነቀ ግን ሰውጤዎች ስለሆኑ ነው እንጂ ያንን የማይወድ ምን ማለት አይ ሚን ኑሮን አይወዱም ማለት ነው። ኖ አይ ቲንክ ትንሽ ከሂውመን እንትን እናረቃቸዋለን ስልጣን ላይ ራሳቸውንም ትንሽ ከፍ እያደረጉ እንትን ስለሚሉ ነው እንጂ እንደ ማንኛውም እኮ የሰው ልጅ ናቸው። እንደኔና እንዳንቺ ሙዚቃ እንወዳለን፣ ዳንስ እንወዳለን፣ ጥሩ ምግብ እንወዳለን፣ እናፈቅራለን፣ ኳስ እንወዳለን። አይ this is what to be a human being is። ልክ ፖለቲከኛ ወደ ፖለቲካ ውስጥ ሲገባ ልክ የመነኩሴ የሆነ ይመስል በእንትን ጊዜ ነው የገጠመኝ። በቅንጅት ጊዜ አንድ ጊዜ ትዝ ይለኛል። ቅንጅት ስራ አስፈጻሚ ስብሰባ ላይ ሰኞ ስብሰባ ልናደርግ ቅዳሜ ዕለት ማታ እኔና አሁን ነፍሱን ይማረው ዶክተር ሽመልስ ምናምን እኛ ጨዋታም እንወዳለን፣ መዝማሪ ቤት እንሄዳለን አንዳንድ ጊዜ ምናምን። ይሄ ምንም የሚከለክልን ነገር የለም፣ በሱ የሚመጣብን ነገር የለም። because that's part of what living is። እና አምሽተናል ያለት ካዛንቺስ ምናምን መዝማሪ ቤት ምናምን ቆይተን ተጫጭሰን ነው የገባነው። እሱ ቤታችን ገባን።
ሰኞ ዕለት ስብሰባ ላይ የስነ ስርዓት ጉዳይ አለን ምናምን ይላሉ። አገር አማን ነው ብለን ስርዓት የሌለው ግን ማዕከላችን የሀገር አማን ነው ብለናል። እና እንደው ደግሞ ያው አበሻ ፊት ለፊት አይናገር ከላይ አይልም። አንዳንድ ሰዎች የቅንጅትን ስም የሚያስጠፋ አዝማሪ ቤት እየሄዱ ማታ ምናምን ያኔ ነው የነቃሁት። ስለኛ ነው ማለት ነው። ሌላም አዝማሪ ቤት እኔ ብቻ መስሎኝ እና በጣም እሱ ስትሬንጅ ነው። እና ፖለቲካውንም እኔ አንግሪ የሆኑ ሰዎች ቦታ ያደርገዋል። ኖት ህይወትን የሚወዱ አይሚን ትግሉ እኮ ህይወትን ስለምትወጂ ነው የሚሆነው። ጥሩ ፖለቲካ፣ ጥሩ ህይወት፣ ሰላም እንዲኖር የምትፈልጊው እኮ ጥሩ ህይወት አንቺም ልጆችሽም ትውልዱም እንዲኖረው ነው። እና ሙዚቃ ከሰማው ኦር የኃጢአት ነው ምናምን እያልሽማ እንዴት ይሆናል? እንዲህ ማይታዝዌል መመንኮስ ነው ይሻለሽ። እና ፖለቲካችንን ወይ ሀፍቱ ከድሮም ነው። ግን ይሄ ቅድም ያልኩሽ ነው። ቅድም እኛ አሁን ያኔ በኢሃፓም ጊዜ አሁን ገርፍሬንድ መያዝ ምናምን እንደ እንትን የሚቆጠርበት የነበረው በቃ የመነኩሴነት እንትን አለው ነው። እና እሱ ነው ያ ባህል ነው የመጣው። እና በቃ ፖለቲከኛ ከሆንክ ሙዚቃ ትሰማ ወር አትደንስም ወር ምናምን። እና እኔ እሱ አይገባኝም። አሁን ለኦሪጅና ተጫጭሙኝ እንጂ ድሮ ብታይ ብዙ አላደርገው እንደሆን ነው እንጂ አሁንም ሙዚቃ ሰማለሁ። ማልወደው አይነት ሙዚቃ የለም። ጃዝ ሰማለሁ፣ ብሉስ ሰማለሁ፣ ክላሲካል ሙዚቃ ሰማለሁ። በዛው እንደውም የአበሻ ሙዚቃ ወዳለሁ። ሁሉም ሳይሆን አንዳንድ ገገሞች አሉ። ግን ሪል በዛው አሁን ሳነሰው ይነጥብ ማለት ነው። ስለ ሙዚቃው በጣም የምትወደው ፌቨራይት አርቲስት ማን ነው? የኔ ሙዚቃ ቴስት አይ ቲንክ ሁሉን አይነት ሙዚቃ ነው ወደው። በቃ ከራሴ ጋር ጀስት ሰም ኢንሄረንት የሆነ ድራይቭ የሚያደርገኝ እንደ ሙዴ ነው፣ እንደ ያለሁበት ሁኔታ ነው። ቢሮ ብዙ ጊዜ አሁን ቁጭ ስል ባክግራውንድ ሙዚቃ አድርጌ ነው የምሰራው። ወይ ክላሲካል ሙዚቃ አደርጋለሁ፣ ወይ ጃዝ አደርጋለሁ፣ ወይ ብሉስ አደርጋለሁ። እና አይ ላይክ ጥሩ ሊሪክስ አፕሪሺየት አደርጋለሁ። ጥሩ ኦርጋናይዝድ የሆነ የሙዚቃ እንትን እንደው አንዳንዴ በጣም ግርም ነው ይለኝ። እንደው አንድ ሰው እንዴት ነው ቁጭ ብሎ አስቦ ይሁን አንዴ ሙዚቃ ሆኖ እኛም ይደርሰናል አይደል? መጨረሻ አዝ ኮንሱመርስ ከዛ በፊት ያለው የክሪኤቲቭ ፕሮሰስ ምን ይሆናል ምናምን የሚለው በጣም ፋሲኔት ያደርገኛል። አንድ ቀን በህይወት የምመኘው አንድ ጥሩ ጎበዝ ሙዚቀኛ ጋር አንድ ሁለት ቀን ዝም ብዬ አብሬው ወር አብሬያት እየሄድኩ ምን አይነት how the music develops into የመጨረሻው ፋይናል ፕሮዳክቱ ምናምን የሚለው ፋሲኔት ያደርገኛል። that's part of what makes life livable አይደለም? የሙዚቃው፣ ቲያትሩ፣ ሲኒማው፣ ኳሱ፣ ከሰዎች ጋር ሆነ ምናምን ቁጭ ብለህ ቢራ እየጠጣህ የምትጫወተው፣ የምታወራው፣ የምትለካከፈው this is part of to be serious about society። ሶሳይቲን በሚመለከት ሲሪየስ መሆን ማለት እነኝን ላይፎችህን ትተህ ነው ማለት አይደለም። እነኝን ላይፎችህ ትተህ ማዛ ከገባህ አንግሪ ሰው ነው የምትሆነው። ሶሳይቲ ቢከምስ ምን የምታረጊለት እንጂ ለራስህ። አንዳንድ ጊዜ እኔ የምለው ነገር አለ። ፖለቲካ ውስጥ የገባሁት ነበር በቅንጅት ጊዜና ፖለቲካ ውስጥ የገባሁት ለራሴ ነው፣ እኔ ለሰው ብዬ አይደለም ብላል። and by that I meant not ይሄ እኔ ስልጣን አግኝቼ ብር አግኝቼ ምናምን አይደለም። ሙሉ የሰው ልጅ ለመሆን በግልሽ ከምታገኙ በተጨማሪ እንደ ህብረተሰብ የምታገኛቸው ነገሮች አሉ። አሁን ነፃነት በግል የማገኘዋለሁ። የማይረባ መንግስት ካለ ነፃነት የለኝም። ነፃነቴን ኢንጆይ ካላደረግኩ እንደ እንትን ሰው ያነስኩ ሰው ሆናለሁ። ህብረተሰብ ውስጥ ሁሉም ሰው ሪስፔክት እንዲደረግ ይፈልጋል። አትሊስት ያ ኢት ከምስ ፍሮም ከሶሳይቲው የሚመጣ እንትን የሰው ልጅ አንድም በራሱ እንደ ግለሰብ የሚያገኛቸው
ህይወትን ሳትስፋይ የሚያደርጉለት ጥሩ ነገሮች አሉት። በሌላ በኩል ደግሞ ከሚኖርበት ህብረተሰብ ጋር የተያያዘ ከባህሉ ጋር ከእንትኑ ጋር የተያያዘ የዛ ማህበረሰብ አባል በመሆን የሚገኝ እንትናል። ሁለቱም ያስፈልጉናል እንደ ሰው ልጅ እና ፖለቲካ ውስጥ የምገባው እኔ ከህብረተሰብ ማገኛቸው እንዳገኝ ህይወቴን ሙሉ የሚያደርጉ ከህብረተሰብ ማገኛቸው ፍላጎቶችን ለማሟላት ያስፈልገኛል ፖለቲካ። ብሬ እኔ አሁን ሁሌ ማስበው ጥያቄ አለ። እንደ ዲስስፔክት እንዳታስበው ነው። አሁን ደሞዙ ቆንጆ እንዴት ነው ደሞዙ? ይሄ በጣም ጥሩ ጥያቄ ነው። ቢኮዝ አይ ቲንክ ብዙ ሰው ቢያውቀው ጥሩ ይመስለኛል። እኔ ሚኒስቴር ሆኜ ስቀጠር የማገኘው ኔት ደሞዝ የማገኘው በባንኬ ላይ የሚገባው 15,500 ብር አካባቢ። 15,500 ብር ደሞዝተኛ ነው። ከዛ ላይ እንዴ ወደ ላይ ከፍ እያለ ሲመጣ ኖ ደዝ ኖት ጎ ቬሪ ፋር ደሞዞች አሉት ነው። እንግዲህ ቤት ምናምን ይኖርሃል፣ መኪና ምናምን ይኖርሃል። ያ በት እኔ ካሉኝ 2 ሰራተኞች በላይ ለእነሱ ከምከፍለው ደሞዝ በላይ ምንም ከዛም ማገኘው ገንዘብ የለም። አስቤዛ ታዲያ ከወር እንዴት ነው የምትደርሰው? እኔ ሌላ ቀድሜ ፈግቻለሁ። እንደናንተ ዝም ብዬ አይደለም ብዙ ሰርቼ ውጪ ሪታየርመንት አለኝ። ሪላቲቭሊ ሁሉም እዛ ፖዚሽን ላይ ያሉ ሰዎች ይሄ ነው ደሞዙ። ሬንጅ አለው። እኛ እንግዲህ አዲስ ነው፣ አዲስ ስትሆን አዲስ ተቀጣሪ ስለሆንኩ እንደሆነ አላውቅም። ብቻ አሁን በዛ ሰሞን ተጨምሮ 18,000 ምናምን ደርሷል። ግን አይ ቲንክ ለሁሉም ነው። ኦኬ አይ ቲንክ ለሁሉም ነው። ስለዚህ አሪፉ ነገር እዛ ፖዚሽን ላይ መሆን ቤት ነፃ ነው፣ መኪና ነፃ ነው። ማቴሪያል ከሆነ ፍላጎት የማቴሪያል ፍላጎት ከሆነ የምታገኘው በቃ ቤትና ሜቢ መኪና ምናምን ካልሆነ በቀር በደሞዝ ቤት ወስደህ እንትን የምታደርግበት ምናምን ወይ ሌላ ነገር ካላረክ